ሰው የዛሬ ምዝጋ ተገትሯል እንዴ? እንዲሁ ምን ወጅላት ዛሬም የሆነ ነገር ፈጥሬማ አልፈዋለሁ። አለም የዋ መጣች። እንዲሁ ያንን ያልኳትን እንዴት ምን ልመልስልኝ ይሆን? እንዲሁ እኔ ላልኳት ለቀጠርኳት ይሆን የመጣችው ወይስ እንዲሁ ምን ልትል ይሆን? አለም የዋ እማዬት እንዴት አደርሽ? እግዚአብሔር ይመስገን። እንዴት አደርክ? እግዚአብሔር ይመስገን። እንዴት ነሽ? ወዴት እያመራሽ ነው? ነው እንደው እኔ ጋር ነው የመጣሽው? ኧረ አንተ ጋር ምን ልሰራ ነው የምመጣው? አራት እኮ እና ዳ ምን አለበት እኔ ጋር ብትመጪ፣ እኔ ዘንድ ብትመጪ ምን ችግር አለ? እኔ አንድ ቀንስ በማለዳው መልሱን ይዘሽ ጠብቂኝ ብዬሽ አልነበር እንዴ? ደኛ አንተ ጋር ምን ልሰራ ነው የምመጣው? ምን ይዘልታ ነግሬህ ሄደ ሁሉንም ሰሚኝ። እናትና አባትሽ ምንድን ነው ግን ያንቺ ቤተሰቦች እኔ ሽማግሌ አክብሬ ሽማግሌ ብልክ ምንድን ነው ግን የመለሷቸው? ዲያዲያ ካልፈለጉስ? ምን ማለት ነው ካልፈለጉስ? እኔ ለእናንተ አንሼ ነው ወይስ ምንድን ነው? እዚህ ጋር ልትነግሪኝ እፈልጋለሁ። እኔ ምን አነሰኝ? ምን ጎደለኝ? ይኸው ስራም እኔ ደህና ገበሬ ነኝ። እኔ ምን ጎድሎኝ ነው እኔን እምቢ ብላችሁ የምልሳችሁት? እንዴት ካልፈለጉስ? እኔ ደግሞ ወደ ከተማው ነው የምሄደው። ተይ ግን አለመዋ ተይ። እሺ እነሱ እምቢ ብሉ፣ አንቺ እሺ ታልሽ ችግር የለውም የነሱ። አንቺ ግን እሺ በይ። እኔ እንደ እሺ ምልክ ከእናትና አባቴ ውጭ ነው እንዴ? ከተሜ ነው የምሄደው እኔ። ኧረ ወዲያ ከተሜማ የእነንትና ልጆች ሄደው ተበላሻሽተው አይደል እንደ የመጡ? አንቺም እንደዛው በሽት ብለሽ ለመምጣት ነው ፍላጎትሽ? ታይ ይልቁን እኔ ያልኩሽን ብትቀበይ እዚሁ በጨዋ በክብር በሽማግሌዎች ቤተሰቦችሽን እሺ አሰይቼ አንቺ እሺ ካልሽ እነሱን እሺ ማሰኛቸው መንገድ አይጠፋም። ከዛ ወዲያ በክብር ትዳርሽን ይዘሽ ተቀምጠሽ አዲስ አበባ ምኑት ሀገር ሄደው እንዲሁ ወደ ከተሜው ማሄድሽ እንዲሁ ብሽሽት ብለሽ ነው አመመጭ። አታይም እንዴ ያለ ልጅ እኮ ምን ተበላሽታ እኮ ነው የመጣችው። እንዲሁ አሁን እስኪየት ውሃ ብትሄዲ ጀሪካን ተሸክማ እንስራውን ይዘው ትመጣለች? አትመጣም እኮ። እንዲሁ የኛው የገጠሩ አይ ምን ታደርግ ነው ደግሞ? እኔ አለሜዋ በክብር ነው የለመንኳችሁ፣ አክብሬያችሁ ሽማግሌም ልከለው ቤተሰቦችሽም እምቢ ብለዋል፣ እናትሽም አባትሽም። እኔ በቃ የማደርገውን ራሴ አደርጋለሁ። ምን ታደርግ ነው ደግሞ? እጠልፍሻለሁ። አንተ ምን እያልክ ነው እንዴ? አዎ እጠልፍሻለሁ። ምንም ማድረግ አልችልም። እኔ አልሰማ ብለሽኛል። አንቺንም ለመንኩሽ፣ እናትሽንም አባትሽንም ሽማግሌ ልኬያለሁ፣ እምቢ ብለዋል። እኔ አሁን አንቺን እጠልፍሻለሁ። አይ የሆነ ሰዴማ መፍጠር አለብኝ። የሆነ ነገር መፍጠር እፈልጋለሁ። እሱን አታልለው እሄዳለሁ። እንዲያውም ቤት ነው የምትሄጂው? ይኸው እኮ አሁን ራሱ ልውሰድሽ ካልኩ ይዤሽ ነው የምሄደው። አንተዋ እማዬት የዴ በለኝ። የዴ ትወደኛለህ እንዴ? ኧረ አንቺ ወንዱ እሱማ ምን ጥያቄ አለው? የኮ በይኝ እኮ የኮ እወድሻለሁ እኮ። የዴ በለኝ። የዴ እናትና አባቴን አትጠይቅም እንዴ? የኮ በይኝ እኮ የኮ እናትና አባትሽን ጠይቄያለሁ እኮ። እነሱን እሺ አሰኝና ነው ታዲያ እኔ ምን እልሃለሁ? የእውነትሽን ነው? በቃ እነሱ እሺ ታሉኝ አንቺ ምንም አትይም አይደለ? ኧረ እንደው ምን ሞኝ ነው እቴ? ኧረ እንደ እውነቴን መስሎት እኮ ነው።
ምን አልሽ? አሁን ምን አልኩ? እዚህ ጋር ነው የማወራው ብቻ። በእንግዲያው ወደ እንጨትም ለቀማሽ ከሆነ የምትሄጂው አሁን ሂጂ ለቃቅሚና ተመለሰሽ ነይ። እኔም ወደ ቤት ልሄድ ነው። እንዲያው አብሬሽ ልሂድ እንዴ? ላግዝሽ ላለቃቅምሽ እንጨት። አረ ወደ ለመደለው እንደው ምን ቀረፈፍ ነው በጀ። እንግዲያው አሁን እኔም ወደ ቤት ልሂድ እና እኔም እናቴንም እና አባባንም በቃ ልናገርና አባዬንም ወደ አንቺ ጋር ይላኩ እነ ሽማግሌዎቹ ምናምን አመቻቻለሁ። እንግዲህ እኔ አንቺ ቤተሰቦችሽንም ማውራት እኮ እንደ አሁን እኮ አንቺ ድሮ ቀርቷል እኮ ይሄ እናቴ ታትፈቅድ ምናምን አሁን ድሮ ቀርቷል እኮ። እኔ የምልሽን ብቻ ስሚ። ኧረ ተወራደልክ እኮ ሂድ። በይ ደህና ዋይ። በል ደህና ዋል።